እስካሁን ድረስ ኤዲት እያየሁ ነበር ቁጭ ብዬ እና በጣም የሚገርም ጊዜ ነበር የነበረ። ከዛ መሀል ማመስገን የምፈልጋቸው ሰዎች አሉ። የቱሪዝም ሚኒስትር ሰላማዊት ካሳ በጣም የሚገርም ፕሮግራም እንዲሆን በጣም ብዙ ቦታ ተፍተፍ ያለች ነበር እና ሪስፔክት ሰላም። ከዛ ባለፈ ደግሞ አዶናይ እኔ አይ ዶንት ኖ ሂም ፐርሰናሊ እንደማናችንም ቲክቶክ ላይ ነው የማውቀው፣ ግን እውነት በጣም ቀን ልብ ያለው ልጅ ነው። በስመ አብ እኔ ውስጤ ተንዘፈዘፈ። አናግሩት ብዬ ያናገርኳቸው በጣም ለራሱ ምንም ነገር እያደረገ አልነበረም። ቆሞ ለአይሾ ስፒድ ለእኛ ሀገሩ አይሾ ስፒድ ነበር እና በጣም የሚገርም ልጅ ነው። እውነት በጣም የሚገርም ልጅ ነው። በጣም የዋህ ልጅ ነው። በጣም ያሳዝናል። በቃ አዶኖ ትችላለህ ጌታን። ከዛ ደግሞ አይ ቲንክ የኤሌክስ ማናጀር ነው ባለቤት ነው አይዶኖ ምዕራፍ የሚባል ሰው ነበር አብሮን። አሜዚንግ አርቲኩሌትድ ኮንፊደንት በጣም ጎበዝ ነው። በቃ በጣም ነበር ደስ ያለኝ እሱ አብሮት እየሄደ ስለነበረ ቢካዝ ይችላል፣ ማስረዳት ይችላል፣ የተማረ ነው እና ላይክ መማር ምን ያህል ጥቅም እንዳለው ነው የምታዩት። ከዚህ ውስጥ ሪሊ ከስፒድ ጋር ማትስ አይደለም ወይ ላይክ something nuclear science or physics አይደለም እያወራ የነበረው just communication, simple communication but የምትፈልጉት ነገር ለሌላው ፓርቲ ለሌላው ሰው በደንብ እንዲደርስ ማድረግ በጣም ትልቅ ነገር ነው እና የሚገርም ነበረ ፕሮግራሙ። በጣም ደክሞኛል ሲል አይ ዶንት ኖ እንዴት ስፒድ እንደሚችለው እኔ አላውቅም፣ ግን and also like speed when he was in the bathroom we were talking about his health እንዴት ነው ይሄ ልጅ ምናምን because ጥሬ ስጋ በልቷል፣ ቡና ጠጥቶ ጨጓራው ነው ነበረ መጀመሪያ እና he's not doing good so I mean ሩዲ ምናምን ቁጭ ብለን እያወራን ነበረ and I was like oh my god let's take a picture guys with the other bodyguards also but you guys misunderstood. To be honest they were trying to እንዲሄድ እያደረጉት ነበረ because ሰዓቱም እየረፈደበት ነበር ለመሄድና no hard feelings with Rudy or whatever. She was just part of the skit. It was part of the show. እና በጣም አመሰግናለሁ for all the love. እግዚአብሔር ያክብርልኝ. I tried but I'm ተርቼ ነበር because በጣም ብዙ ሰው ነው የሚያያችሁ እና I was genuinely scared too but we made it happen. At the end of the day ኢትዮጵያ ምን አይነት ሀገር እንደሆነች ማሳየት ነው እና I really tried. Thank you so much for all the love and support. በጣም አመሰግናለሁ እና በጣም ብዙ ሰዎች አላችሁ that actually played into this እና በጣም እናመሰግናለን። እንደዚህ መርካቶ እኔ ምንም አልልም፣ ምንም pure disappointment ግን else than that ኔትወርኩም it was holding up very good.